አንተም ዙሪያው ግነግሩ ባሳመው እያልናችሁ እንኳን የመጣችሁን አንቆሻሻ አሎ ደፈጣው ተካላችሁ ደፈጣው እኔ ለማስገድ የሰራችሁ ስራ ደፈጣ እኔ ለማስገድ የሰራችሁ ስራ ተካላችሁ። የት ነው ያለው? አሁን የት ነው አንተ ያለው? ውጭ ላይ የሰራችሁ ስራ ቴንኪው። ይሄን ያክል ጥይትና ይሄን ያክል ነገር ስላደረጋችሁልኝ ቴንኪው። አሁን በኋላ ግን እናንተ ጠላቶች ናችሁ። የት ነው ያለው አንተ? አሁን ዝም በል። አሁን በኋላ አንተና እኔ ጆሪው ነው እንትነኝ እንስላለህ። ኧረ ተው ተረጋጋ። ዝም በል ወሬ እንደ በጣም ሙጫ ላይ ያረጋችሁ ነገር ተሳክቶላችሁ አበልጅ በመቻ ይሁን ቆስያለሁ። ቴንኪው እንኳን ደስ አላችሁ። እንኳን ደስ አላችሁ። አንድ ቁርበት አንድ ዱሽክ ካሁን በኋላ ሁለተኛ እኔ አድናለሁ። እመነኝ ቆስያለሁ። እመነኝ ገደሉን ፈልገኝ ገደሉን ፈልገህ አንተ ዱሽክ ታፋው ያለው እንኳን ደስ አለ። ቆስ እየየርኩልህ ነው። እንኳን ደስ አለ። አንተ ዱሽክ አንተ ቆሻሻ አንተ ዙሪያው ግነግሩ ባሳመው እያልናችሁ እንኳን የመጣችሁን አንቆሻሻ እሱ ምንድነው ነው የምትሰደው? ይኸው ቆስ እየየርኩላችሁ ነው። እሺ ቴንኪው። አንተ ቆሻሻ ዱሽክ ግማታም አንተ ግማታም እኔ ሱቅ ደግሞ ዶክራችኋለሁ። አንተንም ምን ነው ዶክራችኋለሁ። እኔ ዶክራችሁ እንኳን ቆስ እየየርኩ ነው። እንኳን አልሞት ዶክራለሁ። ያሳምነው ባሳምነው እንጀራችሁ እንኳን ታቆሳችሁ ግን በእኛ ለምናችሁ የመጣችሁ ብሬና ስናይፐር እኔ ጋር ዘነበብኝ። ይሄው ሙጃዝ ይታዘባችኋል። አንተ ቆሻሻ ግም አንተ ግም ይቀራል። አንተ ግም እኔ ጀግና ሁሌም ጀግና ነኝ። ግን አሳዳችኋለሁ ካሁን በኋላ ከ8 እና ከ7 ወንድሞች በላይ ገብር ያለው በዚህ ትግል ላይ ማንም አስገዶኝ ሳይሆን በፍላጎቴ ነው የወጣሁት። ስወጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይሄን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከም ነው። ዛም አልፎ ደግሞ በድህነት አረንቋዬ ተዘፍቆ እየታየ ይገኛል ማለት ነው። የአማራ ማህበረሰብ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ እዋጋለሁ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል።